ተሰምቶሽ በወሬ ሃይ ባዶ ኪሴ ነበርኩኝ ከብሬ ሃይ እያለም ያነሳሽ አድርገሽ ድሬ ሃይ ያሰብሽው ሳይደርስ ጓዳሽ ሳይለማ ያደጋ ዜና ለርሻ ይስማ ከኢትዮጵያ ማፀን ፍቅሬ እንደጠበል ሲፈልቅ ያለም ስድር ያየው ይበል ያሰብሽው ሳይደርስ ጓዳሽ ሳይለማ ያደጋ ዜና ለርሻ ይስማ ከኢትዮጵያ ማፀን ፍቅሬ እንደጠበል ሲፈልቅ ያለም ስድር ያየው ይበል በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ በይ አንቺ ከተማ መደጊ ከፍ በይ ህዝቢ መረጥሻ በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ ተመልካቾቻችን አሁን የምንገኘው የበረሃዋ ንግስት እየተባለች የምትጠራው የድሬዳዋ ከተማ አስተዳደር ነው። የድሬዳዋ ከተማ እንግዲህ በተለያዩ የኮሪደር ልማት ስራዎች አሸብርቃ ለነዋሪዎቿ ምቹ እየሆነች ትመስላለች። እኛም ተዘዋውረን ባየንባቸው ቦታዎች ይህንኑ መመልከት ችለናል። የተለያዩ የህብረተሰቡ ክፍሎች እየመጡ እየተዝናኑ ነው የሚገኙት። ማታ ሰዓቶችን በመጠቀም እየወጡ እየተዝናኑ ያሉበትን ሂደት መመልከት ችለናል። ከዚህ ጋር በተያያዘ ህብረተሰቡ ከፍተኛ መነቃቃት እያሳየና በከተማው ደስተኛ እንደሆነ መመልከት ችለናል። እንግዲህ እንደዚህ አይነት የልማት ስራዎች በአንድም በሌላ በኩል ሊከናወኑ የሚችሉት የገቢ አሰባሰብ ስራውን ጠንከር ማድረግ በተቻለ ቁጥር ነው። ገቢ መሰብሰብ በተቻለ ቁጥርና እዚህና ሌሎች የመሰረተ ልማት ስራዎችን በቀላሉ ማከናወን እንደሚቻል ማየት ይቻላል። እንግዲህ ከዚህ ጋር በተያያዘ እዚህ ጋር ሲዝናኑ ያገኘናቸው በከተሞችን በተለያዩ ቦታዎች ሲዝናኑ ያገኘናቸው የህብረተሰብ ክፍሎችን እየተዘዋወርን ለማናገር ጥረት አድርገናል። የእነሱን አስተያየት ነው ተከታትለን የምንመለሰው። በፊት ድሮ ተወልደን ያደግንበት ሰፈር ነው። በጣም አሮጌና ኋላ ቀር ነበር። በዚህ ጋር የምታየው መንገድ ሁሉ በጣም የሚያስጠላ የፈራረሰው የጉምሩክ ግቢ ነበር። አሁን ደግሞ እንደ አዲስ ከተማ እንደተወለደች ነው የምንቆጥረው። በጣም አምሮበታል። ሰው እንደምታየው ጠዋትም ማታም አይለየም እየተዝናና እየተጫወተ በደስታ የሚወጣባት የሚገባባት ልዩ ከተማ ሆናለች ድሬዳዋ። በፊት የነበረውና አሁን 100% በቃ እኛ አሜሪካ እየመሰለን ያለነው። ጠዋትም ከሰዓትም ማታም በቃ ፀሐይ ነች። በጣም ነው የሚያምረው። በጣም ልዩነት ሰፊ ልዩነት አለው። ለምሳሌ እኔ ሳገባ በገንዘብ ነበረ ፎቶ ቦታዎችን የምንሄደው የምናየው። አሁን ግን በነፃ ነው። ማህበረሰቡ በነፃ የፎቶ አገልግሎት እያገኘ ነው። ከሰኞ እስከ እሁድ መዝናኛ ቦታዎች እየተገኙ ነው። ማንም ሰው ሙቀት ነው ኢንጆይ በዚህ ሰዓት ቤት ውስጥ ብትሆን በጣም ሙቀት ነው። አሁን ወጥተህ ግን አየሩ ቀዝቃዛ ስለሆነ በነፃ አየር ዘና ትላለህ በነፃ ማለት ነው። እኔ አይ ቲንክ ከአንድ አመት ምናምን በፊት መጥቼ ነበር እዚህ አካባቢ። እንደዚህ አልነበረም። ላይት መብራት የለም ነበረ። ንጽህናው ራሱ እንደዚህ አልነበረም። ቆሻሻ በየቦታው ነው የሚጣለው እና ግሪን ኤሪያ ጭራሽ አረንጓዴ ነገር ጭራሽ አይታይም። ምናልባት ሜቢ ዛፎቹ ሊሆኑ ይችላሉ እንጂ ከዛ ውጭ ሳር ምናምን እንደዛ አይነት ነገር የለም። የሳይክልም መንገድ እንደዛው የለም ነበረ። ኦልሞስት ልክ አዲስ አበባ ላይ ማየውን ነገር ነው እዚህ ያየሁት። በጣም አሪፍ ነው እና የቱሪስት መስህብ ራሱ ሁሉም ሰው እንዲመጣ አድርጓል። እዚህ አካባቢ ቆሻሻ ነበር። ይሄ አካባቢ እዛ ያለው ፓርክ ነበረ፣ ግን ብዙም ይሄን ያህል አልነበረም። ያሊቢራ ፓርክ እና አሁን እንደምታየው መሽቷል፣ ግን ሰው ውጪ ነው ያለው። እዛ አካባቢ አሁን ካፌ ሲከፈት የሆነ ነገር የንግድ ቦታዎች ሲከፈቱ ለሰው እዚህ አካባቢ ላለ ሰው ጥቅም አለው ማለት ነው። በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ በይ አንቺ ከተማ መደጊ ከፍ በይ ህዝቢ መረጥሻ በይድሬ ሃይ በይ በይድሬ ሃይ በይ በይድሬ ሃይ በአንድ ወይ ነበረ የትራንስፖርት አገልግሎት በአንድ ወይ ነበረ። በጣም ይጨናነቅ ነበር። ብዙ የመስሪያ ቤቶች አካባቢ ነው እዚህ ቦታ ላይ ያለውና በጣም የሚጨናነቅበትና ትራንስፖርት ስንጠቀም በጣም በእግር የሚሄድ ሰውና ትራንስፖርት ስንጠቀም በጣም ተጨናንቆ ነበር የሚሄደው። አሁን ግን እንደምታዩት ቱዌይ ነው። በጣም ዘና ባለ መኪኖችን በነፃነት ይሄዳሉ። ሰዎችም በነፃነት በእግር መንቀሳቀስ ጀምረዋልና በጣም ሰፊ ልዩነት ነው ያለው። በጣም ደስተኛ ነን። በፊት ላይ ልጆችን ይዞ ወጥቶ ለመዝናናት እንደዚህ ምቹ አልነበረም። የመንገዱ ጽዳትና በጣም ጨለማ ነው። ያው ከሴፍቲ አንፃር ብዙም አንወጣም ነበረ። አሁን ግን ያው በኮሪደር ልማቱ ያው እንደምታየው መብራቱ በጣም ደስ ይላል። ከተማው ጽዳቱ፣ መንገዱ በጣም ተለውጧል። እኛም ዛሬ እንግዲህ ያው ዊኬንድን በማስመልከት ልጆቼን ይዤ እንግዲህ ከልጆቼ ጋር አየር ለመቀበልና ያሉትን ለውጦችን ያው ኢንጆይ እያደረግን ነው ያለነው። በጣም ደስተኞች ነን አይደል እንዴ?
የሌለው ሲያገኝ ሞልቶ ሲተርፈው የእናት ጓዳነች በለያየች ሰው መነሻ ያርገው የሕዝብሽን ፍቅር የአዲሷ ኢትዮጵያ ትንሣኤ ጀመር። የሌለው ሲያገኝ ሞልቶ ሲተርፈው የእናት ጓዳነች በለያየች ሰው መነሻ ያርገው የሕዝብሽን ፍቅር የአዲሷ ኢትዮጵያ ትንሣኤ ጀመር። በይድሬ ሃዬ በይ በይድሬ ሃዬ በይ በይድሬ ሃዬ በይ በይድሬ ሃዬ። የግብር አሰባሰቡ ያው በተግባር አይተናል። ከተማ ውበት አምሮባታል፣ ተለውጣለች። በይበልጥ ደግሞ ህብረተሰቡ ገቢውን በትክክል ቢያስገባ ከዚህ የተሻለና የበለጸገች ድሬዳዋን እንደማይ ቁርጠኛ ነኝ። በተግባር እያየን ነው አልማት ለውጡን በተግባር እያየን ነውና ህብረተሰቡ ከመንግስት ሆኖ ጎን ሆኖ ገቢውን በአግባቡና ግብሩን በሰዓቱ ቢከፍል ጥሩ ነው እላለሁ። ከዚህ በላይ ደግሞ ማህበረሰቡ ግብርን በተለይ ነጋዴው በባት በደረሰኝ ቢገበያይ ይሄ አይነት ድካሞችና ጠንካራ መጥፎ ጎኖች አሉ። ለምሳሌ በደረሰኝ አለመገበያየቶች ይኖራሉ፣ ህገወጥ ንግዶች አሉ። እነዛ ነገሮች ቢቀንሱ ድሬዳዋ በእርግጠኝነት ለምታ ትልልቅ የምንላቸው ሀገሮች የቱሪስት ሀገሮች የምትሆን ነው የሚመስለኝ። በጣም ብዙ ገቢዎች አሏት። በጣም የትራንስፖርትና የንግድ ቦታዎች ናቸው እና ህገወጥ ነገሮች ቢጠፉ በጣም በቃ ትልቅ ከተማ መሆን ትችላለች። ከዚህ በበለጠ ማህበረሰቡ በየሰፈሩ ለውጦችን እናያለን። አገራችን ሰላም ትሆናለች። ሰላም የሆነች ሀገር ነች። ከሰላሙ ባሻገር ደግሞ ህጋዊ ነገሮች ቢኖሩ፣ ደረሰኞች፣ ህጋዊ መንገዶች ቢጠቀሙ የተሻለ ይሆናል ብዬ አስባለሁ። መንግስት ብዙ ነገር ያደርግልን። ያንሳታል እንጂ ኧረ አይበዛባትም ድሬ በሚያምር ዜማ ሁሉም ቢወደስ መውደዱን እየገለጸ ድምፁን ቢያሰማ አቦ ድሬ ድሬ ብትወደስ እውነታለት አቦ ድሬ ከዚህ የበለጠ ያድርግላት አቦ ድሬ ድሬ ምስራቅ ፀሐይ ፍቅር ጀመር አቦ ድሬ ህዝቧ ሰላም ወጥቶ ሰላም ይደር በይድሬ ሃዬ በይ በይድሬ ሃዬ በይ በይድሬ ሃዬ በይ በይድሬ ሃዬ። ትምህርት በሌለበት ሰዓት ያው የረፍት ጊዜያችንን እዚህ እያየን ንፋስ እየተቀበልን ወክ እያደረግን ያው ጊዜያችንን እያሳለፍን ነው እና በጣም ደስተኞች ነን። አሁን አንዳንዴ በንግድ ቦታ እቃ ስንገበያይ ያለደረሰኝ ስንገዛ ለምን ብሎ የሚጠይቁ የገቢዎች ሚኒስቴር እየተከታተሉ ይሄን ነገሮች እየሰሩ በይበልጥ ደግሞ ማህበረሰቡ ላይ መንግስት አብዛኛውን ወጣት ስራ በጣም ብዙ አለ። እነሱን ቀጥሮ በይበልጥ ማህበረሰቡ ውስጥ ቢያስገባቸው በእርግጠኝነት እውቀታቸው እየሰፋ ማህበረሰቡ ወደ ህጋዊ የንግድ ግብይት ውስጥ ይገባል። ያንን ባደረገ ቁጥር ደግሞ መንግስት በተሻለ አቅሙ እየጎለበተ ጥሩ ነገር ያመጣል። ማህበረሰቡም ደግሞ ግዴታ አለበት፣ የደረሰኝ ግዴታ አለበት። አሁን ለምሳሌ እኔ አንድ ነገር ስገዛ በደረሰኝ ነው የምገዛው። ለምን ያ ነገር ቢበላሽብኝ ህጋዊ ነኝ፣ ያን ነገር ለመቀየር እችላለሁ። ህጋዊ ሰው ማለት ነው። ህጋዊ ካልሆንኩ ግን ዛሬ ትልቅ ብር አውጥቼ ያን ነገር ገዝቼ ነገ መመለስ አልችልም ማለት ነው። ስለዚህ ማህበረሰቡ ይሄ አይነት እውቀት አለው። በእርግጠኝነት ትልልቅ እቃ ሲገዛ በደረሰኝ ነው የሚገዛው። ከዚህ በኋላ በእርግጠኝነት ድሬዳዋ በጣም ያደገች ከዚህ በላይ በቃ በጣም ትልቅ ቦታ ትደርሳለች ብለን እናስባለን። መንግስት ይሰራል ብዙ ነገር፣ ከመንግስት ደግሞ ብዙ ነገር እንጠብቃለን። ይሄ አሁን የተሰራው ልማትን ለኛ እንዲጠቅመንና እንድንዝናና የተሰጠንን በአደራን መልክ ለልጅ ልጆቻችን እንድናወርስ በአግባቡና በትክክለኛ መንገድ መጠቀም መቻል አለብን። ይሄ ለምንድነው ለኛ አይደለም ለወለድናቸው ልጆች የሚተርፍ እና የሚያምር ነገር ስለሆነ እንደራሳችን ንብረት ሆነን ግዴታችንን መወጣት አለብን እላለሁ። የሌለው ሲያገኝ ሞልቶ ሲተርፈው የእናት ጓዳነች በለያየች ሰው መነሻ ያርገው የሕዝብሽን ፍቅር የአዲሷ ኢትዮጵያ ትንሣኤ ጀመር። የሌለው ሲያገኝ ሞልቶ ሲተርፈው የእናት ጓዳነች